ዊኪፒዲያ እውቀትና መረጃ መፈለግ የሚችሉበት በተንቀሳቃሽ ስልክ በይነ መረብ ላይ የሚገኝ ነገር ነው። በየትኛውም ርዕሰ ጉዳይ ላይ ፈጣን መረጃዎችን እንደሚያቀርብ በስልክዎ ላይ እንዳለ ኢንሳይክሎፒዲያ ነው። ልጆችዎን በቤት ስራቸው ለማገዝ፣ ስፖርትና የሙዚቃ ክስተት ላይ መረጃ ለመፈለግ ወይም ስለ ራስዎ አገር ተጨማሪ ለማወቅም ዊኪፒዲያን መጠቀም ይችላሉ። ዊኪፒዲያ ሊያስቡት ስለሚችሉት ማንኛውም ነገር መረጃ አለው። ዊኪፒዲያን በስማርት ወይም መደበኛ ስልክዎ ላይ ማግኘት ይችላሉ። ሊጠቀሙበት ከፈለጉ የበይነ መረብ አሳሽ ምልክቱን መታ ያድርጉ። www.wikipedia.org ብለው ይጻፉ። አስገባ የሚለውን ይምረጡ። በማያ ገጽዎ ላይ የዊኪፒዲያ ገጽ ይከፈታል። ገጹ ከአሁን በፊት ስለፈለጉት ነገር ማጠቃለያ በማቅረብ ይጀምራል። በገጹ ግርጌ ላይ ፍለጋ ካደረጉበት ነገር ጋር የሚገናኙ እንደ ታሪክ፣ ፖለቲካ ወይም ሰዎች የመሳሰሉ ተጨማሪ ዝርዝሮችን ያገኛሉ። እያንዳንዱ እውነታ መጨረሻ ላይ ቁጥር አለው። ይህም ከገጹ ግርጌ ላይ ካለው መረጃው ከየት እንደመጣ ከሚነግሮ የመረጃ ምንጭ ወይም ማጣቀሻ ቁጥር ጋር ይዛመዳል። በገጹ ላይ ያለን ሰማያዊ ቃል መታ ካደረጉ ስለዚያ ቃል ወደ ተጻፈ ሌላ የዊኪፒዲያ ገጽ ይወስዶታል። ዊኪፒዲያ ላይ ያለው መረጃ የተጻፈው በመላው ዓለም ባሉ መደበኛ ሰዎች ነው። በዚህም ምክንያት ዊኪፒዲያ ከ300 በላይ በሚሆኑ ቋንቋዎች ይገኛል። ማንኛውም ሰው ዊኪፒዲያ ላይ ያለ ጽሑፍ ላይ መረጃ ማከል ይችላል። ነገር ግን ማጣቀሻዎቻቸውን በመዘርዘር መረጃው ከየት እንደመጣ መናገር አለባቸው። በዚህ መንገድ መረጃው አስተማማኝ መሆኑን መፈተሽ ይችላሉ። ዊኪፒዲያን እየተጠቀሙ ከሆነና መጥፎ ወይም አስጸያፊ ብለው የሚያስቡትን ነገር ከተመለከቱ ወይም ከከፈቱ ገጹን ለቆ ለመውጣት ተመለስ የሚለውን አዝራር ይጫኑ። ዊኪፒዲያን የሚጠቀሙ ከሆነ ከስልክ አገልግሎት አቅራቢዎ የአየር ሰዓት መግዛት ያስፈልግዎታል። በዊኪፒዲያ በዋናነት ብዙ የአየር ሰዓት የማይጠቀሙ ጽሑፎችና ፎቶዎችን ይመለከታሉ። ነገር ግን በዊኪፒዲያ ውስጥ ሙዚቃ እንዲያዳምጡ ወይም ቪዲዮዎችን እንዲመለከቱ የሚፈቅዱ ነገሮች ላይ መታ ካደረጉ እነዚህ እንቅስቃሴዎች ተጨማሪ የአየር ሰዓትን ይጠቀማሉ። የስልክ በይነ መረብ በሚሊዮኖች የሚቆጠሩ አስደናቂ እውነቶችን ይዟል። ዛሬውኑ ለምን አይሞክሩትም?